እና ስለ ፎሬክስ ሌላኛው እውነታ ደግሞ በዓለም ላይ በጣም ትልቁ ገበያ ነው። ወይም ደግሞ የተለያዩ መንግስታቶች፣ የሀገር መንግስታቶች፣ ኢንስቲትዩሽኖች፣ ትላልቅ ኢንስቲትዩሽኖች፣ ባንኮች ምናምን ትሬድ ያደርጉታል ይህንን ማርኬት ወይም ደግሞ ይህንን ገበያ ማለት ነው። ይሄ ገበያ የሚሰራው ለ5 ቀናቶች ነው። በሳምንት ለ5 ቀን ይሰራል ማለት ነው። ከሰኞ እስከ ዓርብ ባለው ይሰራል። ነገር ግን ቅዳሜና እሑድ ዝግ ነው የሚሆነው ማለት ነው። ስለዚህ ያው ባንኮችና መንግስታት ይሳተፋሉ ብያቸዋለሁ እዚህ እንትን ላይ። ለዛ ለ5 ቀን ይሰራል። ሴንትራላይዝድ ነገር ነው ማለት ነው። ነገር ይኸው ለዛ ሬጉሌት ስለሚደረግ ምንድነው ፕራይሱ ራሱ ስቴብል ነው ከክሪፕቶ አንጻር ማለት ነው። ወደ ክሪፕቶ ስንመጣ እናያለን። ፕራይሱ ስቴብል የሚባል ነው። ለዛ ምን እንጠቀማለን? በትንሽ ገንዘብ ዲፖዚት አድርገን ትሬድ የምናደርግ ከሆነ ፕሮፊቱ ያን ያህል ስለማያስደስተን ለዛ ሌቨሬጅ የሚባል ኮንሴፕት አለው እዛው ላይ ማለት ነው። ሌቨሬጅ ምንድነው? ያለንን ገንዘብ ዲፖዚት ያደረግነውን ገንዘብ ለምሳሌ $100 ዲፖዚት አድርገን ከሆነ ትሬዱን ስንገባ በጣም እርግጠኛ የሆነ ትሬድ ሲሆን ወይ ደግሞ በቴክኒካል አናሊሲሳችን እርግጠኛ ሆነን ከሆነ ሌቨሬጅ እንጠቀማለን። ሌቨሬጅ የምንጠቀመው ደግሞ $100ን $10,000 አድርገን $5,000 አድርገን የምናደርግበት ሲስተም አለ ማለት ነው። እዛው ብሮከር ወይም ደግሞ የምንጠቀመው ብሮከር ላይ ማለት ነው። ለዛ $100 እና $10,000 አድርጎ መጠቀም ይቻላል። ነገር ግን ያን ትሬዱን ስንገባ ምን መሆን አለበት? አሪፍ ቴክኒካል አናሊሲስ ኑሮን፣ ከዛ ደግሞ የምንገባውን ትሬድ በደንብ አውቀን ነው እና የምንወጣበትን የምንገባበትን በደንብ አውቀን ከገባን ሌቨሬጅ አሪፍ ጥቅም ይኖረዋል ማለት ነው። ነገር ግን ምንድነው ሪስክ ማኔጅመንታችን ጎበዝ ካልሆነ፣ ቴክኒካል አናሊሲስ ላይ ጎበዝ ካልሆነ ግን ሌቨሬጅ በጣም ሪስክ ነው የሚያደርገው ማለት ነው። ይሄን ፎሬክስ ትሬዲንግ ሪስክ ከሚያደርጉ ውስጥ ያለን ሙሉ አካውንት ብሎ አድርገን እንድንወጣ የሚያደርገን መንገድ ነው ማለት ነው።